ሰላም ቤተሰቦቼ በድጋሚ የወጣ ማስታወቂያ በስተት የገባለትን 1.1 ሚሊዮን ዶላር ከመመለስ እስር ይሻለኛል ብሎ 1 ዓመት የተፈረደበት ወጣት ይህ ግለሰብ እንግዲህ ማይክሮ ፋይናንስ የተባለ አንድ ተቋም እንግዲህ በስተት ወደ እሱ አካውንት 1.1 ሚሊዮን ዶላር ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልኳል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ ከ200,000 ዶላር በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 ዓመት እስር ይሻላል ቢባልም እሱም 1 ዓመት ብታሰር ይሻለኛል ገንዘቡን አልመልስም በማለት እንግዲህ 1 ዓመት ተፈርዶበታል። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እናንተ ብትሆኑ ምን ታደርጋላችሁ? በጣም የሚገርም ነው። ይህ አይነት ኮንተንት እንግዲህ እየተደጋገመ ነው። በእኔ አካውንት ላይ በጣም እየተደጋገመ ነው። 1.1 ሚሊዮን ዶላር ነው። አሜሪካ ውስጥ ነው የሚኖረው ቤተሰብ። ስለዚህ ይህ ሰውዬ ያደረገው ውሳኔ ትክክል ነው ወይስ አይደለም የሚለው እንግዲህ ኮመንት ታስታውቁልኛላችሁ። እኔ ግን እነግራችኋለሁ። ይህ ልጅ 1.1 ሚሊዮን ዶላር ትራንስፈር ተደረገለት በአካውንቱ። አሜሪካ ውስጥ ነው ቤተሰብ። ይሄ ልጅ ብዙ ነገሮችን ቤተሰቦቹን ምናምኑን ረዳበት። ወደ 280,000 ብሩን ትራንስፈር አድርጎታል። ስንት ቀረ ማለት ነው? ወደ 700 ምናምን ወደ 700 ምናምን እንትን አለው እሺ አለው። ወደ 700 ምናምን እሺ ዶላር አለው። ይሄን ዶላር በአመት ውስጥ ያገኘዋል የሚለውን ስሩልኝ። አሁን ቤተሰብ ስሩልኝ። መጀመሪያ ይሄን ካልኩሌተር መስራት አለባችሁ። 700 ምናምኑን ሺ በሱ ስራ አሜሪካ ውስጥ ተቀጥሮ ወይም ደግሞ 18 ሰዓት ሰርቶ ያገኘዋል የሚለውን በውጭም ያላችሁ ሰዎች ልትነግሩኝ ትችላላችሁ። እኔ ግን ትክክለኛ መንገድ ላይ ነው ያደረግከው ነው ያልኩት። እኔ እንግዲህ አሜሪካ አይደለሁም ያለሁት፣ እኔ ኢትዮጵያ ውስጥ ነው ያለሁት። ነገር ግን 700,000 ዶላር ምቱት በእኛ በኢትዮጵያ 700 ሲባዛ በ185 ዶላር በ185 ብር በኢትዮጵያ ማለት ነው። አንዴ ቆይ አንዴ ጠብቁኝ 700 ምናምን ሺህ ነው ያልኳችሁ። 700,000 ዶላር ሲባዛ በ185 ብላክ ማርኬት ምን እንደሆነ አስባችሁታል? 129 ሚሊዮን 500 ሺህ ኢትዮጵያ ላይ ቢመጣ ስንት ዓመት ይተኛል? ምንም መተኛት አይጠበቅበትም። አሉ ከተባሉ ሪል ስቴት እንትኖች ጋር ሂዶ ጽድት ብሎ መኪናውን ይዞ ዘና እያለ የሆነ ነገሮችን መኖር ይችላል። ስንት ዓመት? 1 ዓመት ታስሮ። በጣም ሲምፕል ነው። እኔ ምንም በሉ ምን ልጁ ትክክለኛ ቦታ ነው የወሰነው። ውሳኔው ትክክል ነው። ደግሞ የታሰረው አሜሪካ ነው። አሜሪካ ስትታሰር ደግሞ ባይዘወይ እዛ ላይ ሱሰኛ ካልሆንክ የሆነ ነገሮችን ካላደረክ ወደ መጥፎ ነገር ካልሄድክ እዛው ካልክ ደግሞ ማቅለያ የሚባል ነገር አለ። በዛ ላይ ሁሉ ነገር ፍሪ ነው። የእናንተን ራሳችሁ ታውቃላችሁ። ሌሎቻችሁም አሜሪካ ላይ ያላችሁ ይሄ አይነት ነገር ያዋጣ ላይ ያዋጣ የሚለውን ታስቀምጡልኛላችሁ። እኔ ግን ትክክል ነው ያደረገው ባይ ነኝ። ለዛ ነው በድጋሜ የወጣ ማስታወቂያ አልኳችሁ። ወይ እግዚአብሔር! ምን አይነት ውሳኔ ነው? ምን አይነት አመጣጥ ነው? ይሄ እኮ ትክክለኛ እኮ ነው። ትክክለኛ መረጃ ነው። ባይዘው የባለፈው ልጁ የተናገረው ትክክለኛ አይደለም። ይሄ ግን ትክክለኛ መረጃ። እንግዲህ እናንተ ምን ትላላችሁ? በኮመንት አሳውቁኝ። ቡም